ግን ከዚች ልጅ ጋር ይታወቃሉ ጓደኛ ናቸው አሁን አስቡት ጓደኛው አሁን ይሄኔ ስንት ሚስጥር ሊኖራት ይችላል በነገራችን ላይ ማለት ነው የሆነ የማታውቁት ሰው ባላችሁን ሲያገማና የገንዘብ ጓደኛችሁ አብራችሁ ከስራችሁ ሆና ሚስጥራችሁን የሆነ ነገር ክፉን ደጉን እየነገራችኋት የምታደርገው ነገር በጣም ይለያያል እንደሌላ ሰው አላውቅም እኔ በቃ እኔ እንጃ አዩ ጓደኛዬ ብትሆን እኔ በቃ ሂጄ ራሱ ማንቃቱን ላይ መስለኝ በጣም ነው የሚያስጠላው ፌር አይደለም ጓደኛችሁ ያልሆነ ሴት ግን ልትረዱ ትችላላችሁ ምናልባት ወይ ስለማታቀኝ ነው ሁለተኛ ምናልባት ከሱ የበለጠ ህይወት ኖራለሁ ብላ ሊሆን ይችላል አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ ደህና ናችሁ በያላችሁበት ሰላም ናችሁ ሰላም እያልኩ ማለት ነው ዛሬ ምንድነው ይዤላችሁ መጣሁት ከስንት ወር በፊት ነው ከአጥቃ 2 ወር ሆና ነው ሳይድ ሄደው 2 ወር 9 ወር በፊት መሰለኛ አዩና ሳይድ የተጋቡ 9 ወር ይሆናቸዋል መሰለኝ 9 ወር እንደዛ ቻይና ሄዶ ከተበያስ 7 ወር አይ 9 ወር ይሆናቸው ግን 7 እና 8 ወር ይሆናቸዋል መሰለኝ አልሙሂም ወሩና አመቱኛ ምን አገባን የነሱን እንደርጉዜ የነሱን ወር ልቁጠር እንዴ ግን ለማንኛውም ማለት ነው የአዩ የሰራችሁ የዛሬ ስንት ወር የሰራችሁ ሰው የዘራውን ያጭዳል ሲል አባባል ይመስለኝ ነበር ለካን ሰው የዘራውን ያጭዳል የሚባለው አባባል ይህን ተረት የተረተው ሰውዬ ሐቀኛ ነው በጣም ማለት ነው ሰው የዘራውን ያጭዳል ማለት አዩ ላይ ሰራ እሱ የዛሬ ስንት አመት የሰራችውን ስራ ለዋለ መተው ሰሩባት እንግዲህ ካሜራ አስቀምጠው ምን ብለው ምናምን ብለው ሰይድ እኔ እንደተረዳሁት ልጁ አይናፋር ነገር ነው ከዛ ሰይድ ለልጁ ቀለበት እንዴት እንደሚያስርላት ያሳያል አንዳንድ ፊልም ላይ ህንድ ፊልም ላይ ምናምን እንደምናየው ማለት ነው ያሳያል ከዛ በኋላ ልጅቷ መጣ በድንገት ጥልቅ ታረጋለች ማለት ነው ከዛስ እንደተለመደው በረኪና አጠጣለች ሰይድ ያገባታል እኔ አሳዘንሽኝ እውነት የኔ እናት ደሞኩ ጓደኛዋን ልጅቷ ጋር ጓደኛ ናቸው እውነት ለመናገር ማለት ጓደኛ ሲሆን ያማል እውነት አሁን እኔ ማለት ነው ሰይድ ማግባቱ ቢያናድደኝም ግን እኔ ካዩ ጋር ምንም አይነት ነገር ችግር የለብኝም ለምን ምንም ስላልሆነች ዛሬ ሂጃብ ልክ እንዳዩ ሂጃብ ማለት ነው ይንሸራተታል አዩ ስታወራ በቃ 10 ሂጃቧን እያስተካከለች ነውና የምታወራው እኔም በቃ ሲቆ አንዴ ሂጃብ ያላስተካከለ እንትላለች እየፈታች ታስራለች እኔም እንደሷንኩኝ እና ለማንኛውም ምን ወሬ ላይ ነበርኩኝ ሂጃቡን ስፈታው ወሬው አብሮ ተፈቶ ሄደ መሰለኝ ለማንኛውም እስኪ ወሬው ምን እንዲመጣልኝ ሰይድ ያደረገው እንዲገባችሁም ያያችሁትም ያላያችሁትም ካላችሁ እንድታዩት ማለት ነው ይሄው አሁን ቪዲዮውን አንድ ላይ ስለምን እንደማወራ እንዲገባችሁ ማለት ነው እና አንድ ላይ ነው ቪዲዮ ሲላሉ ሱራዴት ተምረ ሱራዴት ከራገለገሪ ራጋለንገሪን የወጅ ሱራዴት አከን ዱኑፈዱ ሲገለ ሜ ይዱኑፈታ አከን ዱኑፈታ አማር ተርካ ቀብዳሚ ደገሌን ሲድኩብሳ ዱኑፈደ ያማን ሲን አርጉ ቤክ ቤዛ ጃላሊ ከንኬ ነደማሴ ኡርገ ጉያ ሲ አርጌቲ በሬዱም ሲከንኬ ፉኛን ከ ዴራን akka ittis jaallu soo agarte rifeensi kan kee diiman sun kan warqii fakkaasuun ofirra shaasha godha yeroo ati deemtu abjuu hundaan na dhufta ija kiyya duraa baduu didde beeza hedduu si jaaladha amartii tanarraa fuudhi hanga si jaaladhu jaalalli kee nadhamaasee ansi malee jiraachuu hin danda'u badad maaliif a'uuzu billahi Aku beeza kasim sarabadu hai maltat. Dapat. Koi beeza aske drama dalagu jira dabadu wah so jira drama dalagu. Kan barbad. Anu nibe kesi ko yuna himteti. Awo maltat. Kana fangamade la. Koi beeza tasa lok. Beeza andon gorte. Nibe kawe drumai seidogi. Mal beeta. Akati baste namti numne bale. Anu yu bahin si jala dabar. Beeza malu batte sirinu banne beeza andon. Anu badera. Laki ambar isa. Malu badera. Anu badera. Ne dage yasna. ማል አብጁ ነገር ይፈድመኝ አረ ቤዛ በእናትሽ አዳምጪኝ የተሳሳተ እኔ እኮ አንቺ ስሚ አንቺ እኮ አጠገብ የለሽም ለሱ እያስረዳሁት ነው እንዴ ልንገራት ፈራለሁ አለኝ እንደዚህ ብለህ ተንበርካ አርግላት አዩ እንደዚህ አይደለም ቆይ ትስሚኝ እኔ ቤዛ ስሚኝ ቆይ አንድ ጊዜ ስሚኝ እኔ ይኸውልሽ ሲጀመር እኔ ካሜራ አስቀምጬልህ አንዴ ስሚኝ አዳምጪኝ አንድ ጊዜ እኔ ለሱ እንዴት ላስቀምጥ እንዴት ቀለበል ላርግላት ፈራውኝ ቀለበል ቃል ኪዳን ላርግላት ፈልጋለሁ አለኝ እኔ ሳትኖሪ ካሜራ አስቀምጬ
እንደዚህ ብዬ ለሱ ተንበርከከ እንደዚህ ብለህ አይነን ከፈራክ ጨፍንና ንገራት ብዬ ለሱ እያስረዳኝ ነው እያሳየኝ ነው አስረዳሁት። ከዛ አስረዳሁትና እሱ እንደዛ እንዲያደርግልሽ እኔ ካሜራ አስቀምጬ ልሄድ ነው እኔ አንቺ እስክትመጪ እየጠበቅን ነው። እኔ ጨፍኜ ለሱ እያስረዳሁ ከመተሽ እንደመጣሽ እኔ ግራ ገባኝ። እኔ ማለት ነው መጀመሪያ ለሱ እያስረዳ ያለው እንዳስተረጎምኩት ወይ ደግሞ እንደተተረጎመልኝ ወይ ደግሞ ትርጉም በስለሺ ይሁን አይ ትርጉም በሱመያ የሆነ አልፎ አልፎም ቢሆን ያመለጠ ሰማለው ማለት ነው። የኔ ፍቅር የኔ ውድ ያ ወርቅ እንደ ዞማ የወረደው ጸጉርሽ ፉኛ ማለት አፍንጫ መሰለኝ እና እንደዚህ እንደ ስንደዶ የቆመው አፍንጫሽ ያ በረዶ የሚመስለው ጥርስሽ ምንድነው ይሄ ቁጭ ቁጭ ያለው አይንሽ በእነሱ ሽታ ይበሉ ምን ረሰውት መሰለኝ እንደሱ በእነሱ ነገሮች በሙሉ ተማርክ ያለው የኔ ውድ ካላንቺ መኖር አልችልም ብሎ ሻሩካን እንትን ያስራል ቀለበት ለሰልማን ኻን ያሳየዋል እንዴት እንደሚያስር ሻሩካን ማለት ነው። ያኛ የቆመው ሰልማን እንበለውና ማለት ነው። እና ሻሩካን ደግሞ እንደሚታወቀው ሴቶች በጣም ይወዱታል፣ ሴቶች ይሞቱበታልና ይመጣና እንዲህ ሲያሳያት ሻሩካን የተንበረከከው ትመጣና ጣቷን ጥልቅ ታረጋለች። እኔ ግራ የገባኝ ለምን አይነህን ጨፈንክ? ስሜቱ ሌላ ነገር ላይ ነው ማለት በስሜት ሌላ ነገር ላይ አዩን እያለበስካት መስሎ ነው። አይኔን ለምን ጨፍና አይኔን እንደዚህ ፍጥጥ አድርገህ እንደዚህ ነው ማድረግ ያለብክ ማለት እሷ ስትመጣ የኔ ወደ እኔ ፍቅር ብለህ እንደዚህ ቀለበቱን ጥልቅ አድርግላት አትለው? ምን አይነን አስጨፈነክ ነው እኔ ጥያቄ። ግን ለማንኛውም እውነት አዩ አሳዘነች። እኔም ስሜታዊ ሆኜ ሰይድ እየተናገርኩ ነው መሰለኝ። ቢስሚላ እኔ ያገባኝም ለማንኛውም ማለት ነው ምንድነው መሰላችሁ አሁን አዩ ናት ያሳዘነች። ለምን አሳዘነችሽ? ጣውንትሽ ናት ምናምን ትልሻላችሁ። አሁን አዩ አላቃትም አታቀኝም። አሁን ግን ከዚች ልጅ ጋር ይተዋወቃሉ፣ ጓደኛ ናቸው። አሁን አስቡት ጓደኛው አሁን ይሄኔ ስንት ሚስጥር ሊኖራት ይችላል። በነገራችን ላይ ማለት ነው የሆነ የማታውቁት ሰው ባላችሁን ሲያገባና የገንዘብ ጓደኛችሁ አብራችሁ ከስራችሁ ሆና ሚስጥራችሁን የሆነ ነገር ክፉን ደጉን እየነገራችኋት የምታደርገው ነገር በጣም ይለያያል። እንደሌላ ሰው አላውቅም። እኔ በቃ እኔ እንጃ አዩ ጓደኛዬ ብትሆን እኔ በቃ ሂጄ ራሱን ማንቃቱን ላይ መስለኝ በጣም ነው የሚያስጠላው። ፌር አይደለም። ጓደኛችሁ ያልሆነች ሴት ግን ልትረዱ ትችላላችሁ። ምናልባት ወይ ስለማታቀኝ ነው። ሁለተኛ ምናልባት ከሱ የበለጠ ህይወት እኖራለሁ ብላ ሊሆን ይችላል። ወይ ደግሞ አንዳንድ ሴቶች እንደሚሉት እሷ ያጎደለችው ነገር ስላለ ነው ወደኔ የመጣው። ግን ማለት ነው እንደዚህ ብላችሁ እሷ የሆነ ያጎደለችበት ነገር ስላለ ነው ወደኔ የመጣው ብላችሁ የምታስቡት ሴቶች እንደናንተ አይነት ሴቶች ማለት ነው እሱ ያጎደለባት ነገር ይኖራል ብላችሁ ለምን አታስቡ? ለምን ሁሉ ጊዜ እያንዳንዱ ጥቃቅን ስተት ላይ ሴትን እንፈርዳለን? ልጅ ወንድ ላይ አትፈርዱ። ምናልባት ችግሩ ከሱ ቢሆን ምን አሳወቃችሁ? እና እኔ እንጃ። ለማንኛውም ማለት ነው አዩዬ እቻውን ቤዛ ተብየዋ ወይኔ እሷ ራሱ እንዳልሽ ወይኔ እኔ ራሱ ካላንተ መኖር አልችልም በጣም ወዳለሁ ምናምን ያለችው ሲነግሩኝ ማለት ነው። እውነት በቃ አው ለምን ሳይድ እንደው አራት ካልሞላ አያቆም ወይ አዩ እውነት አዩዬ እኔስ በደና ጊዜ ባንቺ ተገላግያቸዋለሁ። በቃ ልትጫረሱ ነው ከአራት ሴት ጋር ሰውሻል። ኑሮ ምን አይነት ኑሮ እንደምትኖሪ አላህ እንግዲህ ልቡን ይስጣችሁ። እስኪ ለማንኛውም ቪዲዮን እንጨርሰው። ተስጃለት አስከኒ ሲያካ ወይ ቀለበቱ ነጭ ቆይ አውልቂው ቤዛ ቆይ አውልቂው አንድ ጊዜ ቤዛ ቆይ ትንጅሩ ባሽ አውልቂው ቤዛ እንደ ጣትሽን ነው ቆርጦ ካልሆነ ወላሂ አውልቂው አሁንማ ባፈዱ ቤዛ ባፈዱ አስከኒ እሺ ቆይ ገዲስ ቤዛ በቀኝ ነው ዲዳ ያየክ ሀቅ ሆዶ ትካይ ሆዶ እንካ አርግላት አንተ ራስህ ማተም አርግላት ይው ራስህ እንዴ ይሰስ ጃላት እኮ ነው ለገፈዱ እሱ ነው በጣም የሚወድሽ ያፈቅርሽ እንዴት ነው ያርግልሽ ፈርቶ ነው ይሄው ያርግልሽ ቀለበት አልመፈልጊው እኔ ለሱ እያሳየው ነበር እኔ ካጠገባችሁ ዞራል ጨርሱ እናንተ ሁለት እትጎድ እኮ ነው ባይስ ጃላት ይሄው አርግልሽ እሱ አረክል አርገሞታል ፍቅር እንጂ ቀለበት ልብን አይገዛምሽ ገደል አንሺው ማጠር ቤታ ነቲን ቆሲ ነቲን ተበትን ከነቦደ ይዘከሰን አርጉ ፈዱ ቤዛ ሆጀላ ደምት ማለት ተከተላትና አርግላት ቤዛ በገዛጅ ቤዛ ልበላ እችም ደግሞ እንዳይ ራሴን አጠፋለሁ ካላገበለ ሁን ለማ አቁማይ
وفجأة سنفوت ملك الجنة لا إله إلا الله مشقة وما كم تسهل عبدي أتي في بيزا ولي مرة تاني دراما رد لقو جرتني مي سايدو والله متواوج من أتي فيديو رابط شو جاك كده ثنا نقول يوم تا وسوي جون تني ليه ما فجأة سيتوا كم تاع نفوت ملك فجأة سيتوا سمي دودي فجأة تكم قول ستي ما نجراني وان دابد لقيتها ፈጠር ሳይድን ሰማችሁት ቤዛ ላለው ብሎ አዩዋል አዩ በቃ እውነት በረኪናውን ብቻዋን ሳይሆን አብራ ነው የጋጠችው ማለት ነው አዩን ይወዳታል ግን እዚህ ጋር እኔ ያልገባኝ ነገር አንድ ነገር አለ በመጀመሪያ ደረጃ ለልጁ ስታስረዳው ለምን አይነን ጨፈንካ አንድ በሁለተኛ ደረጃ በዚህ ዘመን እንደዚህ አይነት ፈሪው እንዳለ እንዴ እውነቴን እኮ ነው እንዴ እሱ ማለት ነው እኔ እንደዚህ ወንዶች እንደዚህ ትሆናላችሁ እንዴ ልጁ ለሳይድ ሽብላ ቀለበት ልታስርለት ሽብላ እንደ ሴት እያለቀሰ ቤዛ እያለከተለ አንተ አትተዋትም እንዴ በሞላ ሴት ሲፈጠር እንደዚህ አይነት ትዳር ይሆናል ብታገባት እሺ ብትልክ ሲፈጠር ማለት ነው እልክ ዞት ወንዶች በነገራችን እልከኞች ናቸው የጣሏትን ነገር ሰው ሲያነሳባቸው አይወዱም አይ ሁሉም አይደለም እና ለዛ ይሆናል እንጂ አሁን እውነት ማለት ነው እውነት ሳይድን ፈልገው ይሄ ልጅ ቢያገባት ሰርጉ ሳያልቅ ሰርጉ ገና ሰርጉ ግማሽ ላይ ነው የሚፋቱት አይንሽን ማየት ማልፈልግም ይላል ሌላ ሴት ላይ ፍቅር አንቺ እኔ ሳይድን ያየችው እቺ ማብራት ደግናት ብቻ እንዳትሉኝ እንደው እቺ ማብራት ደግናት የናዩና የነሳይድ አብራት ደግናት እቺ መቼም አብራት ደግለቱን አትችልም እውነት እንግዲህ ልጅቷ ቆንጆ ናት እንደው አይንሽ ያበራል እንደ በረዶ ጥርስሽ ያበራል እንደ ምናምን ይያላት ነው ሳይድም እኔ በቃ ሳይድ በነገራችን ሴቶች ምላሳሙ እንዲወዳሉና ሳይድ ደግሞ በማውራት በማሳመን አንደኛ ነው እና በዛ ይመስለኛል ሴቶች ሳይድ ፍቅር የሚይዛቸው ወይ ደግሞ አለው ይኖረዋል ሊሆንም ይችላል ማለት ነው እና ለማንኛውም እንደፍጠርጥራችሁ እንግዲህ የልጆች አባት እንግዲህ በቃ ተወዳጅ ስለሆንክ ደስ ብሎኛል ነገ ለልጆች እንዲስብስብ አድርጌ አባታችሁ አተራማሽ ነበረ የማይወደው ሴት የለም በቃ ያችንም በቃ ያችም ስትወደው ያችም ትዳሯን ስትፈታ ያችም ፍቅረኛዋን ስትፈታ በቃ አንዱ መርዝ ተጣጣለት አንዱ በረኪና ተጣጣለት ምናምን በጣም የሚወደድ አባት ነው ያላችሁ ልጆች ናቸው ለካ ነው ያለኝ እና እንደዚህ አይነት አባት አላችሁ ምናምን ብዬ አወራለሁ እኛም ከእናቶቻችን አንዳንድ ነገር እንደምንሰማው ማለት ነው እና ለማንኛውም እውነት ለመናገር ከሆነ ዛሬ እኔ ጀም በቃ ስራቱን አጥቷል ማለት ነው ለማንኛውም ቤዛ አግብ አሁንችም ሳይድ ራሱ አለ አሁንችም በረኪና ጠጥታ ወይ መርዝ ጠጥታ ያይጠመርዝ እሷ ያይጠመርዝ ጠጣውነት አይ ደበረ አሁን ኩለረክሱ አሁን ለሷ አያን በረኪና ቢያውጥቼ ለዚህም ደግሞ ቤዛ በረኪና አይደስ አይልምና ቤዛ የአይጥ መርዝ ደስ ይላል እና በአይጥ መርዝ ቀይሩት በእናታችሁ አይጥ መርዝ ጠጣ እሺ ወይ ደግሞ ሌላ ምን አለ ወይ ደግሞ ለአርጎ ተጠጣ ለአርጎም በጣም መጥፎ ነው አሉ ከልጆች አርቄ ስለሚሉኝ ነው ማለት ነውና ለአርጎ ተጠጣ ደፍቃ ምናምን ነገር ይሄ በጣም እንደ እኔ አዩዬ እኔ እውነቱን ልንገርሽ ልጅቷ ሲያወት መልካም ነገር ናት እንዳይጠለፍብሽ ባርሽ ቁጭ አድርጊው እኔ እውነቴን ነው አጣና ያዥና ማለት ነው ወላሂ አጣና ያዘሽ አንተ ምን ቤት ነክ አንተ ማን ነክ ለሰው ፍቅር አስተማሪ የሆንከው አንተ ምን ስለሆንክ ነው ለሱ ሳያገባት ለምን አይቀርም በመጀመሪያ ደረጃ ተንበርክኮ ማሳየትን ምን አመጣው እሺ ተንበረከክ እንበል በይ አይንህን ለምን ጨፈንክ በይ ይችን አጋጣሚ ተጠቅመክ ያው አንቺ የሰራሽውን ፋውል ስለምታቂ በዛ በራስሽ ፋውል ቤዛ እንዳትመጣብሽ በይ ከፈለሽ ደግሞ ዳሪ ጓደኛ ስለሆንሽ ለራስሽ አልገኛ እሷ እንደኔ ጠፍታ አገር ለአገር አታሰድሽም አንቺ ነው የምታጠፋሽ ታስተውቃለሽ ልጅቷ ደግሞ አይለኛ ነገር ናት እሺ አንቺ አዩ ያገኙሽን በጥፊ ስትይ ምላሳም ስለሆንሽ አብሮ አደግሽ ስለሆንሽ ጸባይሽን በደንብ ስለምታቅ እንዴት አርጋ ካንቺ ጋር መኖር እንዳለባትና እንዴት አርጋ እንዲ እንደምገለብጥሽ ስለምታቅ ተጠንቀቂ እውነቴን ነው ተጠንቀቂ ልጁን እንኳን ተውታ ይረባም የሆነ ጅላጅል ነገር ይሄ ወንድ ጅል ያስጠላል ነው ወንድ ልጅ ቆፍጣን ሲል ነው ተከታተው ሲፈጠር ገንዘብ ያለ ሴት አትሆናችሁም አዩዬ አሳዘንሽኝ አሁን ደግሞ ዛሬ ነገውን
ቤዛን የጥመርዛ ጠጣት አርጎማ ጠጣት ምንም አጠጣት እንደምንም ብሎ እንደምንም ተሰቃይቶ ካገባት በኋላ ማለት ነው ነገ ሶስተኛዋ ትመጣብሻለች በቃ ያችን ደግሞ እንደምንም ብሎ ካገባ በኋላ አራተኛ ይደግምብሻል ወይ ታሳዘንሽኝ አንቺ አሁን በኔ መሄድ ርርድ ብግን ሱመያ ያያሽ የበለጠ ከጎንሽ መጥቶ ብግን የሚያደርግሽ ለዛው በገንዛ ጓደኛሽ ወይችን ነገ ወይ ጉረቤት ያረጋታል ወይ አብሮ አደግናት ይላሉ አላህ አለም እኔ ያገባኝም ማለት ነው በተረፈ እንግዲህ ማለት ነው እንግዲህ ወንዶች በዚህ ትምህርት ወሰዱ ጓደኛ ነው ብላችሁ ስለ ሴት ምላሳም ነው ዕውቀት አለው ስለ ሴት ፍቅር ያቃል ብላችሁ እናና ተንበርከካ አሳየን አትበሉት እንዴ ከቤቱ ሄዳችሁ ንገረን በሉት ከፈለጋችሁ ወይ ደግሞ ምን አስፈራችሁ ሴት ልጅ በነገራችን ላይ የሚወዳትን ሳይሆን የምትወደውን መከተል ነው ግን ለትክክለኛው ለሴት ልጅ ትዳር የሚሆነው ማለት ነው እሱ የሚወዳትን አግብታ መኖር ነው ወላሂ እሱ የሚወዳትን እሷ ሳትወደው እሱ የሚወዳት እሷ ወደው እሱ የማይወዳት ከሆነ በቃ እንዳሻንጉሊት ነው በቃ የሚጫወትባት በቃ ከዛ ሴት ልጅ ምንድናት ለአንዱ ህልሙ ናት ለአንዱ ደግሞ እንዳሻንጉሊት የሚያንቀሳቅሳት አሻንጉሊቱ ናት አሻንጉሊቱ ነው እንደፈለገች ነይ አንቺ ነይ ሲላት ትመጣለች ሂጂ ሲላት ትሄዳለች ቁጭ በይ ሲላት ቁጭ ትላለች እየረገጠ ቢያኖራት ትኖራለች ከዛ ደግሞ ልጅ ይመጣል አይደለ እሷ ስለምትወደው ችላ በቃ የፍቅሯን ችላ ትኖርና ልጅ ይመጣል ልጅ ሲመጣ ደግሞ እንዴ አንቺ ለምንድን ነው እንደዚህ ሆነሽ ምትሉ ልጆችን ብዬ እኮ ነው እንጂ እኔም አልፈልገውም ትላለች ይሄ መሸወጃ ነው ለራስ ሴቶች ለምን ራሳችን መታለለው ነው ግን በነገራችን ፍቅር ወላሂ ፍቅር ያልቃል ፍቅር ሲያልቅ ደግሞ ማለት ነው ያንን በጣም የምትወዱትን ሰው ምንም ነገር ጥፋቱ ምን የፈለገውን ሲያጠፋ ምንም ነገር ቢያጠፋ አጥፍቷል ቢላችሁ የማትሰሙትን መስማት የማትፈልጉትን ያንን ሰው የጠላችሁት ጊዜ ለማየት ያስጠላችኋል ወላሂ ምንም አይመስላችሁም የፈለገ ነገር ፍርፍር ቢል ምንም አይመስል በቃ ፍቅራችሁ ይወጣላ ግን ያ ፍቅር የሚወጣላችሁ ከዘገየ በኋላ ነው ከዘገየ በኋላ ደግሞ የገነባችሁትን ማፍረስ በጣም ይቸግራል በዛም እንደዛ እንዳይሆንብሽ እሺ እኔ ቆንጆ ሳትገነብዩ በፊት አፍርሹ አሁን አይቸግርሽም ለማፍረስ ማለት ነው በኋላ ግን ይቸግርሻል አሁን ሰይድን የወደድሽው መስሎሽ ትገቢያለሽ ከዛ ከሚስቶቹ ጋር ስትንጨጭ አንቺም ከኛ ግሩፕ ትገቢና እኔም ነገ ባንቺ ወጥቼ ያው ገና ሳገቢበት ሪአክሽን ሰራውብሽ ሪአክሽን እኔ እንኳን ከሪአክሽን አልወጣም እኔ ከናንተ ጋዛ አልበሳበስም መጥቼ እዛው ተበሳበሱ እኔ ቁጭ ብዬ ቢዝነስ እዚህ ጋር እኔ ሱቅ ባሉበት እኔ ሱቅ ነው ሱቅ ከፍቻለሁ ማለት ነው እና በሱመያይቱ ላይ የመጣው ወሬ ነው ቀባጥራለሁ እንደዚህ ቀባጥራለሁ በዩቲዩብ ላይ እንጂ እዛ እናንተ ጋር መጥቼ አልቀባጥርም ማለት ነው ከዛ ስትንጫጭ ያስጠላሽና በዛው ብራከ ደግሞ ልጅ አንድ ልጅ ዱብ ካረግሽ ልጅን ለማን አርግ አሁን ላዩ ብሰጣት አዩዛ ትደፋዋለች ለሱመያ ብሰጣት ደግሞ እንደው የሆነ ነገር ብታረግብኝ ብለሽ እያሰብሽ እዛው እየተደፋሽ ትኖሪያለሽ ለማንኛውም አዩዬ ሳይድ ማፋጠጥ እንዳትረሺ ይልሽ የኔ መልእክት ነው ይልሽ አደራ አፋጩ በእናትሽ በቃ ማለት አፋጩ እኔ እዛ በሆነ አሁን የምጠይቀው ጥያቄ ማን ተንበርከካለክ ከተንበረከክ እንኳን አይንህን ማን ጨፍናለክ እንደሱ ሻሮክ ነው እንደ ሻሮክ ሀነክ እንደ የህንድ ፊልም አሰልጣኝ እኮ ነው መሰለኝ ተንበርክኮ የሚያወራው ወሬና ምናምን ከዛ የልጅቷ አመጣጥ እንዴ ፕራንክ ነው ወይስ የእውነት ነው እስከምል ቪዲዮን ደጋግሜ ናየሁት የእውነት ነው ወይስ ልጆቹ ፕራንክ ሊሰሩት አስበው ነው እንዳለ ሰይድ ተንበረከከ ሰይድ አዩን ፕራንክ ሊያረጋት ፈልጎ ነው ቢል በመጨረሻም አዩና ፕራንክ ነው ማላል ልክ ነው የመን አዩን ቪዲዮ ሳየው እንደዛ ነበር ግራ ይገባኝ ልክ እንደዛ ነው አሁን ግራ ያጋቡኝ ማለት ነውና ለማንኛውም ግን እኔ በደና ጊዜ አምልጫለሁ እንኳንም አልመጣው እንኳንም አልተገናኘው ተገናኝቼ ቢሆን ምን ነበር የሚለኝ እንዴ ለፍቅረኛዋ ሳሳይ በቃ ወደደች ምን ላርጋትችም ደግሞ ራሷን ልታጠፋ ነው በቃ ምን ላርግ ራሷን ካጠፋች ደግሞ እኔ በሰው መግደል በሰው ነፍስ ልያዝ ይችላል ምናምን ልካዩን እንዳለ ልታሰሩላ ይችላል እድሜ ልክ ምናምን እኮ ነው ያለኝ ግን ሳጣራ አይደለም አሉ ችግር ሳይድ አይያዝ ምክንያቱም ራሷን ያጠፋችው ከወንጀሉ ምንም አይነት ተሳታፊ አይደለም ለዛ ግን ለማንኛውም አሁን ያለፈው አልፏል አልካሰስም ማለት ነው ግን አዩዬ እንግዲህ እኔ ምንም አልላችሁም ያሳዘንሽኝ ነው ታሳዘንሽኝ አይዞሽ ለማንኛውም እንግዲህ የዛሬ ቪዲዮ የዛሬ ሪአክሽን ይሄንን ይመስላል
እወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።